ፈለገ አድቨርታይዚንግ ለተለያዩ ድርጅቶች፣ ቢዝነሶች፣ ወርክሾፖች፣ ለንግድ ተቋማት እንዲሁም ለተለያዩ ተግባራት በቲክቶክ እና በዩቲዩብ ድረገጾቻችን ላይ ያስተዋውቁ። በስልክ ቁጥራችን 0996958451 እንዲሁም 0967896593 ላይ ይደውሉ፣ እናስተዋውቅልዎታለን። ፈለገ አድቨርታይዚንግ። ገና በመጀመሪያ ላይ ብርሃን ሳይገለጥ ጊዜ ሳይታለም ዓለም ሳይዘረጋ እርሱ ብቻ ነበር። አዳምንም ከአፈር አበጀው። በኤደን ገነትም አኖረው። አዳም በገነት ውስጥ ሆኖ እንስሳቶችን ተመለከታቸው። የእርሱ ብቻውን መሆን ተመለከተና ተከዘ። እግዚአብሔርም ረዳት እንፍጠርለት በማለት አሰበ። ከግራ ጎኑም አንዲት አጥንት በመውሰድ ረዳት ሰራለት። አንቺ ስተ አተንትሽ ካተንት ስጋሽም ከስጋዬ ነው። በገነት ውስጥም በደስታ መኖር ጀመሩ። ስሟንም ሔዋን ብሎ ጠራት። ኋላ ላይ ሔዋን አንዲት ስህተት ሰራች። ከእባብ ጋር በማውራት ላይ ሳለች በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? አላት። ሔዋንም በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እንዳትሞቱ ከእርሱ አትብሉ አትንኩትም ብሎ አዞናል አለችው። እባብም ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንደሆነ እግዚአብሔር ስለሚያውቅ ነው እንጂ አላት። ሔዋንም ጎመጀች። ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅና ለጥበብም መልካም እንደሆነ አየች። ከፍሬውም ወስዳ በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። Take it, for it holds the knowledge of all things. Slighted matters best power. Take it, for it holds the knowledge of all things. Slighted matters best power. እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣ። የተገኘባትን መሬት ያርስ ዘንድ አዳምንም አስወጣው።
ወደ ሕይወት ዛፍ የሚወስደንን መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ። አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙ አቤልን ወለደች። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም። ወንድም አቤል ወዴት ነው? እኔ አቤል ጓደኛ ነኝ። እግዚአብሔርም አለው፣ ምን አደረግህ? የወንድምህ የአቤል የደሙ ድምፅ ከምድር ወደ እኔ ይጮኻል። አሁንም የወንድምህን ደም ከእጄ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ። ምድርን ባረስህ ጊዜ እንግዲህ ኃይሏን አትሰጥህም፣ በምድርም ላይ ኮብላይና ተቅበዝባዥ ትሆናለህ ብሎ ረገመው። አዳም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደች። ስሙንም ቃየን በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት ብላ ጠራችው። ስሙን ሴት ይባላል። ሰዎች በምድር ላይ መብዛት ጀመሩ፣ እግዚአብሔርንም መርሳት ጀመሩ። የፈጠራቸውንም አምላክ ረሱ፣ ኃጢአታቸውም በዛ። ከኃጢአታቸው መብዛት የተነሳ ከእግዚአብሔር ጋር መገዳደር ጀመሩ። ሰማይ ጠቀስ ግንብ በመስራት እግዚአብሔር ጋር ለመድረስ አሰቡ። ግንቡንም መስራት ጀመሩ። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትን ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም የፈጠርሁትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኋቸው ተጸጽቻለሁና አለ። My children, the fire reminds us of the eternal flame of ኖህ ግን በእግዚአብሔር ፊት ሞገስን አገኘ። ኖህ በትውልዱ ጻድቅ ፍጹምም ሰው ነበረ፣ አካሄዱንም ከእግዚአብሔር ጋር አደረገ። ኖህም ስለ ጥፋት ውሃ ሲነግራቸው እንደ ውሸታም ቆጠሩት፣ ተሳለቁበትም። እግዚአብሔርም ኖህን አለው፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል። ከእነርሱ የተነሳ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ። ከጎፈር እንጨት መርከብን ለአንተ ሥራ አለው። ከአንተ ጋር በሕይወት ይኖሩ ዘንድ ሥጋ ካለው ከሕያው ሁሉ ሁለት ሁለት እያደረግ ወደ መርከብ ታገባለህ። ተባዕትና እንስት ይሁን፣ ከወፍ እንደወገኑ ከእንስሳም እንደወገኑ በሕይወት ይኖሩ ዘንድ ሁለት ሁለት እየሆኑ ወደ አንተ ይግቡ አለው። ኖህም እንዲሁ አደረገ፣ እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ።
እግዚአብሔርም ኖህን አንተ ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ በፊቴ ጻድቅ ሆነህ አይቻለሁና አለው። የጥፋትም ውሃ በምድር ላይ 40 ቀን ነበረ። ውሃውም በዛ፣ መርከቢቱንም አነሳ፣ ከምድርም ወደ ላይ ከፍ ከፍ አለች፣ ውሃውም አሸነፈ። ውሃውም በምድር ላይ እጅግ በዛ፣ መርከቢቱም በውሃ ላይ ተንሳፈፈች። ኖህም አብሮት በመርከብ ከነበሩት ጋር ብቻውን ቀረ። ውሃውም 150 ቀን በምድር ላይ አሸነፈ። እግዚአብሔርም ኖህና ቤተሰቡን አሰበ። እግዚአብሔርም በምድር ላይ ነፋስን አሳለፈ፣ ውሃውም ጎደለ፣ የቀላዩም ምንጮች የሰማይ መስኮቶች ተደፈኑ። ከ40 ቀንም በኋላ ኖህ የሰራውን የመርከቢቱን መስኮት ከፈተ፣ ቁራንም ሰደደው፣ እርሱም ወጣ። ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። እርግብንም ውሃው ቀሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት። ነገር ግን እርግብ እግሯን የምታሳርፍበት ስፍራ አላገኘችም። ወደ መርከብም ተመለሰች፣ እጁን ዘርግቶ ተቀበላት። ከ7 ቀንም በኋላ እርግብን እንደገና ሰደዳት። እነሆም በማታ ጊዜ ወደ እርሱ ተመለሰች። በአፏም እነሆ የወይራ ዝንጣፊ ይዛ ነበር። ኖህም ከምድር ላይ ውሃ እንደቀለለ አወቀ። ከ7 ቀንም በኋላ ርግብን ሰደዳት፣ ዳግመኛም ወደ እርሱ አልተመለሰችም። በኖህ ዕድሜ በ601 ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖህም የመርከቢቱን ክዳን አነሳ፣ እነሆም ውሃው ከምድር ፊት እንደደረቀ አየ። በሁለተኛው ወር ከወሩም በ27ኛው ቀን ምድር ደረቀች። እግዚአብሔርም ለኖህ እንዲህ አለው፣ አንተ ሚስትህንና ልጆችን የልጆችህንም ሚስቶች ይዘህ ከመርከብ ውጣ። ከአንተ ጋር ያሉትን አራዊት ሁሉ፣ ሥጋ ያላቸውን ሁሉ፣ ወፎችንና እንስሶችን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ከአንተ ጋር አውጣቸው። በምድር ላይ ይርመስመሱ፣ ይዋለዱ፣ በምድር ላይ ይብዙ አለው። ኖህም ለእግዚአብሔር መሠዊያን ሠራ፣ ከንጹሕም እንስሳ ሁሉ ከንጹሐን ወፎችም ሁሉ ወሰደ። በመሠዊያውም ላይ መሥዋዕትን አቀረበ። እግዚአብሔርም ኖህና ልጆቹም ባረካቸው፣ ብዙ ተባዙ፣ ምድርንም ሙሏት አላቸው። እግዚአብሔርም ለኖህና ለልጆቹ እንዲህ አላቸው፣ እኔም እነሆ ቃል ኪዳኔን ከእናንተ በኋላ ከሚመጣው ከዘራችሁ ጋር አቆማለሁ። ከእናንተ ጋር ላሉትም ሕያው ነፍስ ላላቸው ሁሉ፣ ከእናንተ ጋር ከመርከብ ለወጡት ለወፎችም፣ ለእንስሳትም፣ ለምድር አራዊትም ሁሉ፣ ለማንኛውም ለምድር አራዊት ሁሉ ይሆናል። ቃል ኪዳኔንም ለእናንተ አቆማለሁ። ሥጋ ያለውም ሁሉ ዳግመኛ በጥፋት ውሃ አይጠፋም። ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሆንም። በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የሚደረገው የቃል ኪዳን ምልክት ይህ ነው። ቀስቴንም በደመና አድርጌአለሁ። የቃል ኪዳኑ ምልክት በእኔና በምድር መካከል ይሆናል። ፈለገ አድቨርታይዚንግ በተለያዩ ድርጅቶች፣ ቢዝነሶች፣ ወርክሾፖች፣ ለንግድ ተቋማት እንዲሁም በተለያዩ ተግባራት በቲክቶክ እና በዩቲዩብ ድረገጾቻችን ላይ ያስተዋውቁ። በስልክ ቁጥራችን 0996958451
እንዲሁም 0967 896593 ላይ ይደውሉ። እናስተዋውቅልዎታለን። ፈለገ አድቨርታይዚንግ